ቤቲንግ ቁማር አይደለም፣ የመገመት ጥበብ ነው። ምንድነው? የመገመት ጥበብ። ለመገመት ደግሞ የቲሙን ባክግራውንድና አሁን ያለበትን ወቅታዊ አቋም ማወቅ ያስፈልጋል። ይሄ ደግሞ ዝም ብሎ አይገኝም። ቴሌቪዥን መክፈት ያስፈልጋል። ቴሌቪዥን ከፍቶ ጨዋታዎቹን መቀያየር ያስፈልጋል። ፕሪሚየር ሊግ፣ ቡንደስሊጋ፣ ላሊጋ፣ ቻምፒየንስ ሊግ ብዙ ጨዋታ አለ። ቻናሉን እየቀያየሩ ማየት ነው። ዝም ብሎ አይገመትም። ይሄ አይናችን እንባ እስኪያደርገው ድረስ ቁጭ ብለን አይተን ነው ማምን ሆነ ማምን አረገ ማቀያየ ትናንትና እንዴት ነበረ እያለ ነው። ዝም ብሎ አይገመትም እኮ። አሁን ቁማር መሆኑን አለመሆኑን ውሳኔውን ለኛ ተው። ለምንድን ነው የምተውላችሁ እንዴ? የስፖርት ጋዜጠኞቻችን ቁማርተኞች ናቸው እያላችሁ ነው? እኛ አላልንም። መንሱር አብዱልቀኒ፣ አበበ ግደይ ቁማርተኞች ናቸው? እኛ አላልንም። ለምንድን ነው ከሰው ጋር የምታነካካል? እኛ ቁማርተኞች ነው የሚል ቃል ወጣን ካፋችን? ጋዜጠኞቻችን ለስሜታቸው የሚያዩትን ኳስ ለኛ ስለሚተነትኑልን ገንዘብ ይከፈላቸዋል። እኛ ደግሞ ለስሜታችን የምናየውን ኳስ ጥሩ አድርገን ከገመትን ገንዘብ እናገኛለን። እኛ ማወቅ የምንፈልገው